ጸሎትን እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማሐፀነ ክህደት ከሰይጣን በክርመ ዛቲ የቅድስት ቤተ ክርስቲያን እንተ ይእዜስ የማርያም ጸይወላ ዓለም ነአኩተከ እግዚኦ ሲባከ ነባረከከ እግዚኦ ነታመነከ ነስእለከ እግዚኦ ወናስተበቅዐከ ንገኒለከ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት በጊዜ አጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽእወአከ በከመ መሐረነ ቅዱስ ወልድከ እንዘይብል አንተ ሙሰ ሰው ተጸልዩ ከመዝ በሉ ሰላም ለኪ እንዘንሰግድ ንብለኪ ማርያም ምን እናስተበቅዐኪ ማዕርቤናዊ ከመሂፀን ብኪ በእንተሃና ብኪ ወኢያቄም አቡኪ ማህበረ ነዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተሐሴ መንፈሴ በአምላኬ ወመድኃኒ እስመሬ ሕማማ ለአመቱን አሁን ይዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳሃሉኒ ለትውልድ ትውልድ ለለ ይፈርህው ወገብረ ኃይለ በመዝራይቶ ወዘረዎሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላት መናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ራቆሙ ለውላን ወተወኩል እስራኤል ቁሊሆ ተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክኒ ወቀድስኒ እግዝእትየ ፍትሕኒ ወአንጽሕኒ እማእሰሩ ለሰይጣን ሙለመድን ወለተ ብርሃን በከመ ባርኪዩ ለቅዱስ ኤፍሬም ማርያም ንጽሕት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ኦ እግዚኦ ቃቤ ሕይወቱ እስረይ ኃጢአቱ ወደምስስ ጸላቱ ለገብርከ ፍቅረ ማርያም ኦ እግዚኦ ቃቤ ሕይወታ ወስረይ ኃጢአታ ወደምስስ ጸላታ ለዓመተ ከሁለተ ኪዳን ትዳራችሁን ይባርክላችሁ። አብርሃምን በሳራ ያዕቆብን በርብቃ በኤልሳቤጥን በዘካርያስ የባረከ እግዚአብሔር እናንተን ይባርካችሁ ይቀድሳችሁ። ቃል ኪዳናችሁን እስከ መጨረሻ አጽንቶ የተባረከ ዘመን ያደርግላችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአት በደላችን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ከማሁ በእንተ ማርያም መሐረነ እንበል። አውቀን በድፍረት ሳናውቅ ደግሞ በስህተት የሰራነውን ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያክብርልን፣ እስከ መጨረሻው እግዚአብሔር ያጽናችሁ። ባጭሩ ጋብቻ ለሶስት ነገሮች ያስፈልጋል። አንደኛው ለመብዛት በዝቶ ለመሰባሰብ ነው። ጋብቻ ማለት ተጋቡ፣ ተሰበሰቡ፣ መሰብሰብ ነው። ስለዚህ ዛሬ ወንድማችን ሀሳባችሁንም ኑሯችሁንም ሰብሰብ አድርጋችሁ አንድ እንድትኖሩ የተዘጋጀ ነው ማለት ነው።
ሁለተኛው ደግሞ ለመረዳዳት ነው። ከዛሬ ጀምራችሁ በይበልጥ እየተጋገዛችሁ መኖር ነው ማለት ነው። ሶስተኛው ደግሞ ራሳችሁን ጠብቃችሁ እንደዚህ ደግሞ እናንተ ወልዳችሁ ዘር አፍርታችሁ በዚህ መልኩ ህዝቦች ሀገራችሁንም ራሳችሁንም እንድትመሩ ነውና እንግዲህ ፍቅራችሁን እግዚአብሔር ያጽናላችሁ። ሌላኛው ያው በቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ 50% ወይም 50-50 ዛሬ ስልጣን አላችሁ። እሺ አንቺ በሱ ማዘዝ ትችላለሽ በሙሉ አካላቱ፣ አንተም ደግሞ በሱ አካላት ማዘዝ ትችላለህ። በራስ ማዘዝ አትችልም። ዛሬ እንግዲህ ሙሉ ስልጣን የተሰጠበት ቀን ነውና ዛሬ በሰላም እንግዲህ አንቺ በሱ አዘሽ እሱም ባንቺ አዘዝ እንዲኖር የእግዚአብሔር ፈቃድ ይሁንልን። ለዚህ ያልበቃችሁትን እግዚአብሔር ያልካችሁ ወስራት እግዚአብሔር ይቆይ።